የደስታ ሚስጥር በሚል ርዕስ የተዘጋጀ ጥናታዊ መረጃ ይዘን ቀርበናል። አንጎላችንን እንዴት አድርገን ማሰልጠን እንደምንችል አብረን እናያለን። እንደምን ከርማችኋል? አንድ በጣም ገራሚ ጥያቄ ልጠይቃችሁ። እስኪ አስቡት፣ አንዳንዶቻችን ምንም ቢፈጠር ሁልጊዜም ደስተኞች ነን። ለምን ይመስላችኋል? ሀብታም ስለሆንን ወይስ ሕይወት አልጋ ባልጋ ስለሆነልን? በፍጹም። ምስጢሩ ያለው ሌላ ቦታ ነው። አንጎላችን የሚሰራበት መንገድ የተለየ ስለሆነ ነው። አንድ እውነት ልንገራችሁ። ደስታ ዝም ብሎ ተፈጥሯዊ ጸባይ ወይም የአጋጣሚ ስጦታ አይደለም። ደስታ ልክ እንደ መኪና መንዳት ወይም እንደ ዋና ልንማረው የምንችለው ክህሎት ነው። አንጎላችንን ደስተኛ እንዲሆን ማሰልጠን እንችላለን። ያውም ትላልቅ የህይወት ለውጦችን በማድረግ ወይም በቀን 1 ሰዓት 2 ሰዓት በመመደብ አይደለም። በቀን ውስጥ ጥቂት ሰከንዶችን ብቻ በሚወስዱ ጥቃቅን ልማዶች ማይክሮ ሃቢትስ። እነዚህ ልማዶች በጣም ቀላል ስለሆኑ እናንተ ሳታውቁት አንጎላችሁን አዲስ የደስታ መስመር ያስይዙታል። ዛሬ በስነ ልቦናና በኒውሮ ሳይንስ የተረጋገጡ 7 እጅግ ወሳኝ የሆኑ ጥቃቅን ልማዶችን ላካፍላችሁ ነው። የፈለጋችሁትን ብትረሱ እንኳን 7ኛውን ልማድ እንዳያመልጣችሁ። ምክንያቱም ሰዎች ብዙ ጊዜ ችላ የሚሉት ነገር ግን ትልቁን የስሜት ለውጥ የሚያመጣው እሱ ነውና። ዝግጁ ናችሁ? ኦኬ። አንጎላችንን ወደ ደስታ መስመር እንምራው። የመጀመሪያው የ3 ሰከንድ የፈገግታ ጥበብ ይላል። የመጀመሪያው ልማድ የምናደርገው እጅግ በጣም ቀላል ነው። ፈገግታ። ይህንማ እናውቀዋለን ትሉኝ ይሆናል፣ ግን ይህኛው የተለየ ነው። አንጎላችን እና ፊታችን የጠበቀ ግንኙነት አላቸው። ፊታችን ለአንጎላችን እንዴት እየተሰማን እንደሆን ይነግረዋል። ይህ ማለት ምንም እንኳን ባትደሰቱም በግድ ፈገግ ብትሉ አንጎላችሁ እውነትም የተደሰታችሁ መስሎት ዶፓሚን እና ሴሮቶኒን የተባሉ የደስታ ሆርሞኖችን ይረጫል። የስነ ልቦና ባለሙያዎች ይህንን የኬሚካል መርጨት አቋራጭ መንገድ ይሉታል። ስለዚህ ለ3 ሰከንድ ብቻ ፈገግ በሉ። ጠዋት ስትነቁ፣ ታክሲ ስትጠብቁ፣ ወይም ይህንን ቪዲዮ እያያችሁ እስኪ አሁን ሞክሩት። ፈገግ በሉ። ቀለል ያለ ስሜት ተሰማችሁ አይደል? የሴኮንዶች ጉዳይ ነው፣ ግን በአንጎላችሁ ውስጥ ትልቅ የኬሚካል ለውጥ አምጥታችኋል። ሁለተኛው የ10 ሰከንድ የትንፋሽ እረፍት ይባላል። ትንፋሻችን በሰውነታችን ውስጥ ራሱን ችሎ የሚሰራ ነገር ግን እኛም ልንቆጣጠረው የምንችለው ብቸኛው ስርዓት ነው። ይህ ማለት ምን ማለት መሰላችሁ? ትንፋሻችሁን ከተቆጣጠራችሁ ስሜታችሁን መቆጣጠር ትችላላችሁ። ስትጨነቁ ትንፋሻችሁ ይፈጥናል። አንጎላችሁም አደጋ ላይ ነኝ ብሎ በማሰብ ጭንቀት ይፈጥራል። ይህንን ማዕበል ለማስቆም ልማዱ ይህ ነው። በአፍንጫችሁ ለ4 ሰከንድ አየር ወደ ውስጥ ሳቡ። ለ1 ሰከንድ አቆዩት። ከዚያ ቀስ ብላችሁ አስወጡት። ይኸው ነው። አንድ ጊዜ ብቻ ይህ ያተነፋፈስ የሰውነታችንን የተፈጥሮ ማረጋጊያ ያበረዋል። የትም ቦታ ሆናችሁ ማንም ሳያውቅ ስሜታችሁን ማረጋጋት የምትችሉበት ድንቅ ጥበብ ነው። 3ኛው አንዲት መልካም ነገር የማሰብ ልማድ። ደስታ ማለት ሁሉ ነገራችን የተስተካከለና ፐርፌክት ሲሆን ማለት አይደለም። ደስታ ማለት በሕይወታችን ውስጥ ያለውን መልካም ነገር የማስተዋል ችሎታ ነው። አንጎላችን በተፈጥሮ ከጥሩ ነገሮች ይልቅ መጥፎ ነገሮችን ወይም ችግሮችን ቶሎ የማየት ዝንባሌ አለው። ታዲያ ይህንን እንዴት እንቀይረዋለን? ይህንን ለመቀየር አንድ ጥሩ ነገር ብቻ በድምፅ ወይም በልባችሁ ተናገሩ። እየተነፈስኩ ነው። የምበላው አግኝቻለሁ። ቤተሰቦቼ ደህና ናቸው። ዛሬ ፀሐይ ወጥታለች። ምንም ይሁን ምን
ይህቺ አንዲት ሐሳብ መጥፎውን ትውስታ ታቋርጥና አንጎላችሁ ውስጥ የምስጋና ኬሚካል እንዲረጭ ታደርጋለች። አራተኛው አቀማመጥን ወይም አካሄድን ማስተካከል። ይህኛው ብዙ ሰዎችን ያስገርማል። የአቀማመጣችሁ ሁኔታ ስሜታችሁን ይቀርጸዋል። አቀርቅራችሁ ትከሻችሁን ሰብስባችሁ ስትቀመጡ ወይም ስትራመዱ አንጎላችሁ ተስፋ መቁረጥና ጭንቀት ውስጥ እንዳላችሁ አስቦ የጭንቀት ሆርሞን ይለቃል። ስለዚህ ለ10 ሰከንድ አቀማመጣችሁን አስተካክሉ። ቀና በሉ፣ ትከሻችሁን ፈታ አድርጉ፣ ደረታችሁን ወደፊት ነፋ አድርጉ፣ አገጫችሁን ከፍ አድርጉ። በሰከንዶች ውስጥ አንጎላችሁ የራስ መተማመን እና የደስታ ሲግናል ይልካል። አቀማመጣችሁ ወይም አቋቋማችሁን ስትቀይሩ አንጎላችሁ ስለ እናንተ ያለውን አስተሳሰብ ይቀይረዋል። አምስተኛው ስሜትን በስም መጥራት ዘ ኢሞሽናል ኔሚንግ ቴክኒክ። ይህ በስነ ልቦናው ዓለም ከተገኙት እጅግ ኃይለኛ መሳሪያዎች አንዱ ነው። ስንናደድ፣ ስናዝን ወይም ስንጨነቅ አንጎላችን ይደናገራል። ምክንያቱም ስሜቱን በውል አልተረዳውም። ነገር ግን ስሜታችሁን በስሙ ስትጠሩት አንድ አስገራሚ ነገር ይፈጠራል። ስሜትን የሚቆጣጠረው የአንጎላችን ክፍል እንቅስቃሴውን ይቀንሳል። ስለዚህ የሚሰማችሁን ስሜት ስም ስጡት። ዛሬ ተናድጃለሁ፣ ወይም ዛሬ ደክሞኛል፣ ወይም ጨንቆኛል፣ ወይም ግራ ገብቶኛል። ልክ ስሙን ስትጠሩት አንጎላችሁ ይረጋጋል። ስሜታችሁን አፍናችሁት አይደለም፣ እያስተናገዳችሁት ነው። ይህ ደግሞ የስሜት መረጋጋትን ይሰጣችኋል። ስድስተኛው የ5 ሰከንድ የእይታ አድማስ። በጣም ስንጨነቅ እይታችን ይጠባል። ዙሪያችንን ማየት ይሳነናል። አንጎላችን አደጋ አለ ብሎ ስለሚያስብ አቅጣጫችንን ወደ አንድ ነገር ብቻ ይሰበስበዋል። ይህንን ለማስተካከል ምን እናድርግ? ለ5 ሰከንድ ያህል ራቅ ወዳለ ቦታ ተመልከቱ። መስኮት ክፈቱና አድማሱን እዩ። ሰማዩን ተመልከቱ ወይም የክፍሉን ሩቅ ጥግ እዩ። ይህ እይታችንን ሲያሰፋው ለነርቭ ስርዓታችን ሰላም ነው፣ ምንም አደጋ የለም የሚል መልእክት ይልካል። በ5 ሰከንድ ውስጥ ዓለማችሁ ተመልሶ ይሰፋል። ሰባተኛውና የመጨረሻው ትልቁ ምስጢር የነገው እኔ ምን ያደርግ ነበር። አሁን ደግሞ ወደ ወሳኙና ሰባተኛው ልማድ መተናል። መጀመሪያ ላይ እንዳልኳችሁ ይህኛው ሕይወታችሁን የሚቀየር ኃይል አለው። ብዙ ጊዜ በስሜት ተገፋፍተን ያልሆነ ውሳኔ እንወስናለን። ያልሆነ ቃል ካፋችን ይወጣል። በኋላም እንጸጸታለን። ስለዚህ በከፍተኛ ስሜት ወይንም በንዴት ሆነ በሐዘን ውስጥ ሆናችሁ እርምጃ ከመውሰዳችሁ በፊት ቆም በሉና የራሳችሁን አንድ ጥያቄ ጠይቁ። ከ1 ዓመት በኋላ ያለሁት እኔ ማን ነኝ? ወይም የነገው እኔ ማን ነኝ? በዚህ ሰዓት ምን ያደርግ ነበር? ይህ ጥያቄ ወዲያውኑ አንጎላችሁን ከስሜታዊነት ወደ ምክንያታዊነት ሎጂካል ቲንኪንግ ያሸጋግረዋል። የነገው እናንተ የተረጋጋ ብልህና ይቅር ባይ ነው። ይቺ አንዲት ጥያቄ ከብዙ ጸጸት ታድናችኋለች። የደስታችሁንም መሰረት ታጠነክራለች። እንግዲህ ተመልከቱ፣ ደስታ ሩቅ ፈልገን የምናመጣው ነገር አይደለም። በእነዚህ ጥቃቅን የሰከንድ ልማዶች አንጎላችንን ማሰልጠን፣ ማለማመድና መለወጥ እንችላለን። 1 የ3 ሰከንድ ፈገግታ፣ 2 የ10 ሰከንድ ትንፋሽ፣ 3 አንድ መልካም ነገር ማሰብ፣ 4 አቀማመጥን፣ አካሄድን፣ አቋምን ማስተካከል፣ 5 ስሜትን በስም መጥራት፣ 6 ወደ ራቅ ወዳለ ቦታ መመልከት እና የነገው እኔ ማን ነው የሚለውን መጠየቅ። ከነዚህ ውስጥ ዛሬውኑ የትኛውን ትሞክራላችሁ? እስኪ ከታች ባለው ኮሜንት አሳውቁኝ። ሕይወት አጭር ናት፣ በደስታ እናጣጥማት እያልኩኝ የዛሬውን ፕሮግራም እዚህ ላይ አጠቃልላለሁ። እንደተለመደው በሚቀጥለው ቪዲዮ እስከምንገናኝ በያለንበት
ቸርን ሰንብት። ችስ